አስደናቂዋ ቀለበት። ከዕለታት አንድ ጊዜ ሁለት ልጆች የነበሩት አንድ ንጉሥ ይኖር ነበር። ትልቁ ልጅ ኤድዋርድ በጣም ጥበበኛና ጠንቃቃ ሲሆን፣ ታናሽ ወንድሙ ልዑል ክሊፎርድ ደግሞ በጣም አባካኝ ሰው ነበር። ኦ ሪቡስ፣ እነሱን ጌቶች አቀብለኝ አለ። ልዑል ጌታዬ ሆይ፣ ይህንን ቀለበት በተለየ ትእዛዝ የሠራው ስላንተ ነው አለው። ኦ በጣም ነው የሚያምሩት፣ ይኸው እንካ አለ ንጉሡ። አመሰግናለሁ ጌታዬ፣ ተጨማሪ የሚሆን 100 የወርቅ ሳንቲሞች ያስፈልጉናል አለው። ልዑሉም ወንድሙ ጋር ሄዶ ኤድዋርድ 100 የወርቅ ሳንቲሞች ታበድረኛለህ አለው። ግን እኮ አባታችን ለእያንዳንዳችን 1000 የወርቅ ሳንቲም ነው የሰጠን። ሁሉንም ተጠቀምኩበታ። ጨርሰዋል? ገና 1 ሰዓት እንኳን አልሆነም እኮ ክሊፎርድ አለው ወንድሙ። ወንድሜ አንድ የሚጠብቀኝ ሰው አለ። ለእኔ የሠራልኝን ቀለበትና አምባር መግዛት ያስፈልገናል። አንተም ለራስ መግዛት ትፈልጋለህ? እንግዲያውስ መግዛት ትችላለህ አለው። ክሊፎርድ አንተ በጣም አስቸጋሪ ሰው ነህ። እባክህ ገንዘቡን አበድረኝ ወንድሜ። እኛ እኮ ልዑሎች ነን፣ እንዴት ገንዘብ እናጣለን ብለህ ታስባለህ አለው። ልዑሉ ኤድዋርድ ለልዑሉ ክሊፎርድ 100 የወርቅ ሳንቲም አበደረው። ነገር ግን እንደዚህ እንደ ታናሽ ወንድሙ አይነት ሰው በቤተ መንግሥቱ ውስጥ ያለውን ወርቅ ይጨርሰዋል ብሎ አሰበ። ስለዚህም ጉዳዩን ይዞ ከአባቱ ጋር ለመነጋገር ወሰነ። አባቴ፣ በዚህ አካሄድ ክሊፎርድ በቤተ መንግሥቱ ውስጥ ያለውን ወርቅ ያጠፋዋል አለው ልዑሉ። ትክክል ነህ፣ ከእሱ ጋር ምንም አልተነጋገራችሁም አለው ንጉሡ። ደጋግሞ የሚለኝ እኛ ንጉሣውያን ነን፣ ወርቅ አናጣም ነው የሚለኝ አለው። ኦ ስለዚህ ነገር ንግግርም አይጠብቅም ማለት ነው። ልዑል ክሊፎርድ በአስቸኳይ እንዲመጣ ንጉሡ አዘዘ። ልዑል ክሊፎርድ ከንጉሡ ፊት ተጠርቶ ቀረበ። ንጉሡም ተናገረው፣ አንተ የምታውቀው የወርቅ እህል ብቻ ነው። ከዚህ በተጨማሪ አንተን ኃይል የሚያሳጣ መሆኑን መረዳት ነበረብህ አለው ንጉሡ። እኔ ምንም አልገባኝም አባቴ። ይኸውልህ 1000 የወርቅ ሳንቲም፣ ይህ ገንዘብ 1 ወር እንዲቆይ ያድርግ። ነገር ግን ከዛ ቀድመህ ካጠፋው ይህንም ቤተ መንግሥት ለቀህ ትወጣለህ። ከዛ በኋላ የምትመለሰው የወርቅ ኃይል አልባነት ስትረዳና ከወርቅ የሚበልጥ ሌላ ኃይል የሰጭ ነገር እንዳለ ስታውቅ ትመለሳለህ አለው ንጉሡ። እንደ ወደድክ ይሁን አባቴ አለ ልዑሉ። ስለዚህም ንጉሡ ለክሊፎርድ 1000 የወርቅ ሳንቲሞች ሰጠው። ስለዚህም አባካኙ በጥቂት ቀናት ውስጥ አባከነው። በቅድመ ሁኔታው መሠረት ያንን ቤተ መንግሥት መልቀቅ ስለነበረበት በእጁ የነበረው ልዑል ኤድዋርድ የሰጠው 4 የወርቅ ሳንቲም ብቻ ነበር። አባቴ ሌላ መፍትሔ የሚሆን መንገድ የለም እንዴ አለ ልዑል ኤድዋርድ። ለእርሱ ይህ መልካም ነው። ክሊፎርድ መልካም ልብ አለው። የእርሱ መልካም ልብ ይጠብቀዋል፣ እናም ጥበበኛ ሰው ሆኖ ይመለሳል። ልዑል ክሊፎርድ ከመንግሥታቸው ጠረፍ ደርሷል። በዛ ያለ ወዲያው አንድ ድምፅ ሰማ። አረ ምስኪኑን እንስሳት ደብድበው እንጂ አለው። ያስቀመጥኩትን ወተት ጠጣብኝ። አሁን እኔ ምን እጠጣለሁ? ይህ ድመት ከችግሮች ምንም አላተረፈልኝም አለ ሰውየው። እኔ ድመቱ ልግዛ ከሸጥክልኝ ስንት ነው ዋጋው? አለ ልዑሉ። 1 የወርቅ ሳንቲም ነው የመጨረሻ መሸጫው። ይኸው እንካ አለ ልዑል። አይ ምስኪን፣ አሁን ነፃ ነህ፣ ማንም ሊመታ አይችልም አለው ልዑሉ ድመቱን። ከአንተ ጋር መምጣት እፈልጋለሁ አለ ድመቱ። መልካም ና፣ ነገር ግን ምንም የምሰጥ ነገር የለኝም አለው። አንተ በጣም ጥሩ ልብ አለህ፣ ከሁሉ በላይ በቂ ነው አለ ድመቱ። ከጥቂት ጊዜ በኋላ ልዑሉ አንድ ሜዳ ላይ ሲደርስ አንድ በጣም የተቆጣ ገበሬ ያገኘ። አንተ አስቀያሚ ይላል ገበሬው እየጮኸ። ምንድነው ችግሩ? ይህ ምስኪን ፍጥረት አትምተው ባክህ አለ ልዑሉ። ወፎች ፍራፍሬዎችን በሙሉ በልተውብኛል፣ እሱ ሳይበሉብኝ ማባረር ነበረበት አለ ገበሬው። እግሩን ተመልከተው፣ እኔ ውሻውን ካንተ ገዛለሁ፣ ስንት ነው አለ ልዑሉ። 1 የወርቅ ሳንቲም ነው ዋጋው አለ ገበሬው። ይኸው
አሁን ነፃ ነው ወዳጄ። እኔ ካንተ ጋር እመጣለሁ አለ ውሻው። መልካም፣ ነገር ግን ምንም የምሰጥ ነገር የለኝም አለው ልዑሉ። አንተ መልካም ልብ ያለህ፣ እሱ ደግሞ በቂ ነው አለ ውሻው። ጥቂት እንደተጓዙ አንድ በቀይ ነገር የተሸፈነ የያዘ ሰው ወደ እሱ ሲመጣ ተመለከተ። ከዛም ልዑሉ እያለፈ እያለ አንድ ጥሪ ሰማ። አንድ ሰው ነፃ የሚያወጣኝ ይላል። ይሄ ምንድን ነው ያዝከው ነገር አለው። ምን ነው እሱ ላንተ ምን ያደርግልሃል አለ ሰውየው። ምን እንደሆነ ማየት እፈልጋለሁ። ልቀቀው። በቀቀም ይህ ወፍ በሰማይ ላይ እንዲበር እንጂ በዚህ ጎጆ ውስጥ እንዲቀመጥ አይደለም እኮ አለ ልዑሉ። ይህንም በቀቀን ነፃ እንዳደርገው ከፈለግ አንድ የወርቅ ሳንቲም ያስወጣሃል አለው ሰውየው። ይኸው እንካ፣ አሁን ይህንም ምስኪን ወፍ ነፃ አድርገው ይብረር። አሁን ወደ ፈለግበት መሄድ ትችላለህ አለ ልዑሉ። ከአንተ ጋር መሄድ ነው የሚፈልገው አለ ወፉ። መልካም ነው፣ ነገር ግን ምንም ልሰጥህ አልችልም። አንተ መልካም ልብ ያለህ ሰው ነህ፣ ያ ብቻ ደግሞ በቂ ነው አለው። እሺና ተከተለኝ አለው ልዑሉ። ልዑሉ ከአዳዲስ ጓደኞቹ ጋር ወደፊት መጓዝ ጀመረ። ጥቂት እንደተራመዱ አንድ እባብ አስለማጅ አገኘ። ተአምራት እንዳሳይ ትፈልጋለህ አለው። በዚህ ሥራ መቀጠል አልፈልግም። ማን ነው ከዚህ የማድነኝ አለ እባቡ። አይ ወዳጄ፣ እባብን በክፍተት ውስጥ ወስኖ ማስቀመጥ ጭካኔ ነው። ነፃ አርገው አለ ልዑሉ። ይህንን እባብ ነፃ እንዳወጣው ከፈለክ አንድ የወርቅ ሳንቲም ያላነሰ ያስወጣሃል አለ ሰውየው። ይሄው እንካ፣ አሁን ነፃ ወጥተሃል ወዳጄ አለው። እኔ ካንተ ጋር ነው መሄድ የምፈልገው አለ እባቡ። ስለ ደግነትህ የምከፍል ነገር አለኝ። ያ አስፈላጊ አይደለም አለ ልዑሉ። አይሆንም፣ አብረን ወደ ቤተሰቦቼ እንሄዳለን። እናም አባቴ ምን እንደምትፈልግ ሲጠይቅህ በእጁ ላይ ያረገውን ቀለበት ጠይቀው አለ። ይህንን አይነት አስገራሚ ጥያቄ እንዲጠይቅ እባቡ በነገራቸው ነገር ልዑሉ በጣም ተገርሞ ነበር። ነገር ግን እባቡ እንደነገረው ለማድረግ ቆርጧል። ከዛም አብረው ወደ ዋሻው ውስጥ ተያይዘው ገቡ። ከዛም እባቡ ቀድሞ አባቱን ካነጋገረ በኋላ ልዑል ክሊፎርድን ጠርቶ ከአባቱ ፊት ቀረበ። አንተ የልጅን ሕይወት አትርፏል። ምን እንዳደርግልህ ትፈልጋለህ አለ የእባቡ አባት። እኔ ያደረግኩት ነገር ማንኛውም ሰው የሚያደርገውን ነገር ነው። ምንም አይነት ምላሽ አልፈልግም፣ አመሰግናለሁ አለ ልዑሉ። አንተ መልካም በልብህ ያለውን ጥያቄ በደንብ ሊቀበል ይችላል። እባክህ የምትፈልገውን ንገረኝ አለ የእባቡ አባት። እንደዛ ከሆነ በጣት ላይ ያለውን ቀለበት ስጠኝ አለው ልዑሉ። ከዚህ ቀለበት መለየት ያለብኝ አይመስለኝም ነበር፣ ነገር ግን ቃል ነው። ይኸውልህ ከዛች ጠንቋይ ተጠንቀቅ። ይህንን ትፈልገው ነበር ለዓመታት አለው። ልዑሉ አድርግ እንደተባለው ቢያደርግም እንኳን ብዙ ወርቅ ጠይቆ መክበር እየቻለ ያንን ቀለበት እንደጠየቀ ለምን እንደሆነም ፈጽሞ አልገባውም ነበር። ይሁን እንጂ ምንም አልተናገረም። ልዑሉ ቦርሳውን ከፍቶ ቁራሽ ዳቦ አወጣ። ነገር ግን በዛ የነበሩት እንስሳት እርቧቸው ሊሆን ይችላል ብሎ አሰበና ከቁራሽ ዳቦ ለእያንዳንዱ ሰጣቸው። እኔ እኮ አልራበኝም፣ ለምንድነው የማትቀበሉኝ አላቸው። ለምንድነው ቀለበቱን ያልጠየቅከው አለ እባቡ። ይህ ቀለበት ነው፣ ምግብ ሊሰጠን አይችልም አለ ልዑሉ። አሁን የምትፈልገውን ጠይቅ። ለምግብ? አዎ፣ ለምትፈልገው ነገር ሁሉ ምግብ፣ ሌላም ነገር ብትፈልግ ጠይቀው አለው። እኔ የምፈልገው በጣም ጣፋጭን ምግብና ሾርባ ነው። ቅቤ ለድመቱ፣ ለውዝ ለበቀቀኑ፣ ብስኩት ደግሞ ለውሻው። ለአንተስ አለው። እኔ በቃኝ፣ በልቻለሁ፣ አመሰግናለሁ አለ እባቡ። ስለዚህ እኔ የምፈልገው ምግቡ እዚህ ነው፣ በጣም ይጣፍጣል አለ ልዑሉ። አሁን እኔ የምልህን አድርግ። ይህን ቀለበት ያዝ እና የምትፈልገው ነገር ሁሉ ጠይቀው አለው እባቡ። በጣም አመሰግናለሁ ወዳጄ አለው። ልዑሉና የእንስሳት ጓደኞቹ በጣም ርቀው ባዘኑ። የመተተኛ ቀለበት በእጃቸው ያለ ምንም አናጣም ብለው አላሰቡም ነበር።
ቀለበቱ ምግብ ይሰጣቸዋል፣ ቤት ያቀርብላቸዋል፣ ልብስም ይሆንላቸዋል። እንደዚህ የባዘኑ ከአንድ አዲስ መንግሥት ደረሱ። በር አካባቢ ሲደርሱ በጣም አስደናቂ ማስታወቂያ ሰሙ። ንጉሡ ሕዝቡን በማስታወቂያ ሲያናግር ማንም ሰው ከባሕር መካከል የወርቅ ቤት ቢገነባ ልዕልቲቱን ያገባል፣ እናም የመንግሥቱን ግማሽን ይካፈላል ይላል። ይሄ የማይመስል አዋጅ ነው። እንደዚህ አይነት አዋጅ እንዴት ሊታወጅ ይችላል? ተባባሉ ሕዝቡ። ወደ ቤተ መንግሥት ሄዶ ቤተ መንግሥቱን እንደሚገነባ ለንጉሡ አስረዳው። ይህን ተግዳሮት በአጭር ጊዜ ውስጥ መፈጸም እችላለሁ አለው። እርግጠኛ ነህ? አዎ ንጉሥ ሆይ አለ ልዑሉ። ልዑሉም ወደ ባሕር ዳርቻው ሄደ። በዛም ቀኑን ሙሉ ተኝቶ ዋለ። ሰዎች ስለ እሱ ሲጨነቁ ዋሉ። ነገር ግን እሱ አመሻሽ ላይ ነቃ። ወዲያውም በቀለበቱ ላይ መጸለይ ጀመረ። ከዛም በጣም የሚያምር የወርቅ ቤተ መንግሥት ከባሕር መካከል ቆሞ ታየ። ያቺ ጠንቋይም የሆነውን ሁሉ አይታለች። ልዑሉና ልዕልቲቱ ተጋብተው በሰላም መኖር ጀመሩ። በዛ በወርቅ ቤተ መንግሥት ውስጥም ይኖሩ ጀመር። ጠንቋይዋ ቀለበቱን ለማግኘት ማቀድ ጀምራለች። አሁን ነው ለእኔ ጥሩ አጋጣሚ የሆነልኝ አለች። ከዛም አንድ አሮጊት ሴት ራሷን ቀይራ በባሕር ውስጥ የጠፋችውን ሰው መስላ ተገኘች። መልካም ንጉሥ ወደ ቤተ መንግሥት እንድትገባ ፈቀደ። ኦ እንዴት የሚያምር ቤተ መንግሥት ነው ያለህ! ነገር ግን እንዴት ነው ይህን የሚያክል ቤተ መንግሥት አገልጋዮች የሌሉህ? አለች። ኦ እኛ አገልጋዮች አንፈልግም። ልዑሉ የሚያስፈልገውን ነገር ሁሉ ቀለበቱ ያቀርብለታል አለችው። እኔ ቀለበቱን ማየት እፈልጋለሁ። የታል? አለቻት። ባለቤቴ ቀለበቱን ሁልጊዜ ከራሱ ጋር ነው የሚያስቀምጠው። መጥቶ እስከሚያሳይሽ ድረስ መጠበቅ ይኖርብሻል አለቻት። ከልዑሉ ቀለበቱን መስረቅ በጣም አስቸጋሪ ሊሆን ይችላል። የተለየ ነገር መፍጠር አለብኝ እያለች ታሰላስላለች። ቀለበቱን እዚህ ማስቀመጥ ነበረበት፣ ምክንያቱም በዚህ በባሕር ውስጥ ምናልባትም ቢጠፋበትስ? አንቺ ጋር እዚህ ቤተ መንግሥቱ ነው መቀመጥ ያለበት አይሻልም? አለቻት። ትክክል ነሽ፣ ሲመጣ እኔ ራሴ አናግረዋለሁ። በዚያን ዕለት ማታ ልዕልቲቱ ልዑል ወደ ባሕር ሲሄድ ቀለበቱን ይዞ ከሚሄድ በቤተ መንግሥት ውስጥ እንዲያስቀምጥ ጠየቀችው። ልዑሉም ተስማማ። በሚቀጥለው ቀን ልዑሉ ቀለበቱን ሳያረግ ወደ ባሕር ሄደ። ጠንቋዩም ልዕልቲቱ ብቻዋን እንዳለች ስላረጋገጠች ትክክለኛ ማንነቷን ገልጣ ቀለበቷን ከእጇ ላይ ነጠቀቻት። በመጨረሻም በሕይወት ዘመን ሁሉ አንተን ስፈልግ ነበር፣ በመጨረሻም የኔ ሆነሃል። ባለቤትሽ ሲመጣ እዚህ የሆነውን ምንም ነገር አያውቅም ብላ ሳቀችና ቀለበቱን ዋጠችው። እንስሳቶቹ ንጉሡ ሲመለስ የሆነውን ሁሉ በዝርዝር አስረዱት። ልዕልቲቱን የት እንደወሰደቻት ያውቃለሁ አለ በቀጋኑ። ፍጠኑን ሂድ አለ ልዑሉ። አንተ ወደዛ መሄድ የለብህም፣ ጠንቋይዋ ቀለበቱ እንዳላት እንዳትረሳ አለ ውሻው። በዛ ቀለበት ምን ልታደርገህ እንደምትችል አታውቅም አሉ ሌሎችም። ቀለበቱን እኛ እናመጣለን አለ ድመት። በቀቀም ወደ ተደበቁበት ቦታ እየመራ ወሰዳቸው። በመጀመሪያ እባብ ወደ ንግሥቲቱ እየተሳበ ሄደና ዛሬ ለራት ቺዝ እንዲያመጡልሽ ጠይቂ፣ እናም የተወሰነ ቆርጠሽ ከዋሻው ጉድጓድ አጠገብ አስቀምጪ አላት። ልዕልቲቱ ለራቷ የሚሆን ቺዝ ከጠየቀች በኋላ ከዋሻው ግድግዳ አጠገብ አስቀመጠች። በማታ ልዕልቲቱና ጠንቋዩ ተኙ። አይጦች ቺዙን ሊበሉ ሲመጡ ድመቷ ትጠባበቅ ነበር። ድመቷ አይጧን ከያዘቻት በኋላ ከጠንቋዩ አፍንጫ ውስጥ ከተተቻት። ጠንቋዩ ስታስነጥስ ቀለበቷ ከአፍንጫዋ ውልቅ ብሎ ወደቀ። ከዛም በቀቀማ በፍጥነት ይዛት ትበር ጀመር። ውሻዋ ልዕልቲቱ ከታሰረችበት ፈታ። እባብ ደግሞ ጠንቋዩ እንዳታጠቃ ይጠባበቅ ጀመር። ሁሉም ከያሉበት ቦታ ልዑሉ ጋር ተሯሩጠው ደረሱ። እባካችሁ በዚያ ጠንቋይ ላይ ያለ አስማት ሙሉ በሙሉ የተወገደ ይሁን ብሎ ጸለየ ንጉሡ። የአባቴ ምክር አሁን ነው የገባኝ።
እኔ በዓለም ላይ የሞላ ወርቅና ሀብት ሁሉ በእጅ ላይ ነበር። ነገር ግን ከአደጋ ሊያስጥለኝ አልተቻለውም። ጓደኞቼ ናቸው እንጂ ገንዘብ ሊረዳኝ አላየሁም። በሕይወት ዘመኔ ሁሉ እኔ ልዑል ስለሆንኩ ገንዘብ ለሚገዛው ነገር እንጂ ስጨነቅ የነበረው ስለ ጓደኞች አልነበረም። የቱንም ያህል ገንዘብ ቢኖር ደስታን ሊያመጣና ሊያረጋግጥልን አይችልም አለ። ይህንን ውሰድ እና ለአባትህም መልስለት፣ ይህ አባትህ ንብረት ነው ብሎ ሰጠው። በመጨረሻም ልዑሉ ጥበበኛ ሰው ሆኖ ወደ ቤተ መንግሥቱ ተመለሰ። በመጨረሻም ስለ ሕይወት ትክክለኛ ዋጋና እሴት ስላላቸው ነገሮች ተምሯል። ፍቅረኛው ልዕልቲቱና እነዚያ የእንስሳት ጓደኞቹም አብረውት በሰላም መኖር ጀመሩ።